አንተ ከእሱ ላይ ወደዚህ ናራ አይነህ ያማል ተለግበን ይኸው ምን እንዳለ ሰማችሁ? ምን ሰማ ምን ላይ ረግሰዋለሁ? አይ ሲያወራ እንጂ ሰው ቢታወረ ሆነ አይደል ይሰባሃል ያ ለጀመህን መጥቶ ነው የሚያስቀምጠው እሱ ላይ ተቀመጠለት ይዋ ቀዲስ ያበረው ቀዲስ ያበረው ጀመህን ይወሰድ እኮ ነው ገሙኖ ሳለ ነበር በርቶ ነበር እንደመጣን ጀምሮ ተደግብኩበት ዲያና ያልቅና ይኋላ ዲወድ እንዲያተደማነስ ነው ዮናናታም ሰውዬ ናማስ ተቀመጥ ይሄንን ይሄንን እነሱ በእንቱና ለቀዚ ላይ እዚህ አትንጠልጠል ምን ጋር ተቀመጠ ያለው ናዚ አይ ስምት ያለች ነው እሱ ላይ ሆነና እዚህ ላይ አሁን ሰውዬው ሲመጣ ልጅዋን እዚህ አድርጌ አስቀምጠ ምናምን ነው የሚለኝ አንተ እንግዲህ አየሽ ዝም ያዝብሎ አላተካከው ይላል እንደባት አይደለም የሷባት ያንተ ጠባይክና ሰምረ እንግዲህ አንተ እንትን ብለን ተውማ አድርቆ ወቅማ ነፍስ ወቅ አራታ ወረን እና አሁን መልክ ምን አለሽ ነፍስ ወቅ አተካካለ ሰው ቀይ በቃ ይነካ እና ጠባም እንደማያምናምን በጋሉ እነዚህ እንትን ብሏል እነዚህ ደረጃለ እና ቀይ ዘባዶ ቴሌቪዥን ራት መሰይ ሆነ እንዴ ደማው ይፈታው ደሞ ሌላ መጡ እንደሆነ እንግዲህ የምህን ሲወስ እንደው ነፍስ አያውቅም አልፎ ዝም አይልም አይ አንተ ያለ ወገቴ ጥንካሬ ነው ያን ያልሽኝ ባይሽ እግዚአብሔር ይስጥልኝ እናቴ እግዚአብሔር እንትን ያሸተለሽ እኮ ሳሙና ስታሸት አረዲያ እንዲፈልግ እሰይ እናቴ እሺ እናት መጣኝ እናንተ ኧረ ደህና አደራችሁ ቤት ለምቦሳ ለምሶ ያልኩ ባዶ እጄን እናቴ ደስ ይበልሽ እናቴ ደስ ይበልሽ ተነጋግረን ነው እንደው ግን ዘጉ ብለሽ የገባሽ አይቻልም እናቴ ደህና ነገር እንደምን ይሄ ያንቺ ነው የኔ ነው ናጀቱ ደመስ የተጣጃ ሰው ነው እንግዲህ ሁሉ ይሄ ምንጣፉ ደግሞ ፎቴው ሁላ ኧረ እንደው ጉድ ነው ገንዘብ ሳገኘው እለውጣለሁ አለ በይለበትስ በይለበት ተመደብ አሳልፈሽ እዚህ መጠሻል ደግሞ ምን አባቱ እርግጥ የሀገራችንን መደብ የመሰለ ነገር የለም ሲያኔ ናፈቅ አሁን የቤቱ ምን አሁን ይሄን አንስቼ ልለቅለቀው ብሎ አይሆንም ማለት እንደዚህ ነው እንጂ ከተማ ቀመስ ሆኖ አይደል ከተማ ቀመስ ወይ ጉድ ወይ ዓለም ወይ አበጅ ደግሞ ሰው ሳይመጣ እና ሰው ጉዝጓዙን አየሁት የላፍተሽለት አሁን ደግሞ ዘመዷን ይዛ ጠጣይ ገና ምኑን አምሩን ያልታወቀሰው እንጀራም ያረንገርቴ ይኸውልሽማ እኔ ሰማን አይደል ትችም አንቺ ለምንሽ ዝም ይዘክሽ ማቆይ የኛ ሰውዬው ሽማች ምን ነው የሚያኩሉት ሽማችን ይኸውልሽ ጀመረው እንግዲህ ዝም በይ እናንተ ገመልኩ ያው እንትን የለውም እኮ ኋላ ነው ማታ ሲሆን ያየሁት ጠንቦል ግን የለውም ግራ ገብቶኛ አንተ አልብለው ዝም ብለን ተለጓጉመን እሱ የኔ ለምንስም ፍቅሬ አስር እዚህ ርብርሳዲ ታሰርላቸው እኔ ግን እንደው ይሄ እጅኝ ደብቁኝ እንዲያመጣ እንዴ አንቺም ታልሽው አይቀር ሽማግሌ ብለሽ ውጥንውጥና አድርጌም ቢሆን እገባለሁ ያልሽ ሴትዮ ዘለለ እንትን ነው እሱማ ዘመዶችሽን በመንገድ ሳገኛቸው ተማስር ሳላውቃቸው ተማልፍ እንዲህ ሻይ ቡና እናሰናደና ቤት እንዲህ እንጣቸው አለኝ አሁን እኔ ደግሞ ተጀመርኩት በአጭር ፕሮግራም አልወድም ሞቀል የመቃርጌ
ባትገኝ ወንድ ልጅ እኮ በእጅሽ ተያዘ በእጁ ተያዘ። ልደግስ ነው እኮ የምልሽ ልደግስ ነው። አሁን እንግዲህ ላሰናዳ ነው። አሁን ነገ እስኪ ሳንቲም እሰጥሻለሁ ብሎኛል። የበቀል እንዲሁ አንተ ወይ አገር ተጠብቆ አይ ተጎታ ማፈሱ ተለምዶ ራ ተመለሽ ወደ አገር አንቺ እንደምንም ብለሽ የበቀል እንግዲህ ነገ ጉድ ተጎታራው እንደማታሽ ኧረ ተይኝ። አሁን ያልሽ ዝም ብሎ ደግሞ ቅምጥ ሆነ ከተማ ሳይው ቅምጥ ነው። ዝም ብሎ ተቀመጠ ቁርስ ማለዳ ሰራርቼ ሌሊት ተነስቼ እንዲያገር የመስሎኝ ምን እንድስራው ተቀምጬ ቁጭ አልኩት። እንግዲህ ይሄንን ቴሌቪዥኑን ከፈትኩና ተፋጠጥኩ ከእሱ ጋር አሁን ነው ያለኝ ተኛለኝ ነው በቀሚ እንደሱ ግን ቀን ፈሪስ ስራውን ያልሽው እንደው ምን ነው ለዛሬ ነው ያደረኩት። እንግዲህ ማ አይደለም ሌላ ነው እንዴ አው አላርጋኝ ሌላ ነው ቀን ፈሪስ ስራ ነው ዋ እንቅልፍም አልወሰደኝም። ይሄ ቁጭ አልኩ ተነስቼ መኝታም አልተኛሁም። አሁን ስፌት ወጥኜ ቆይ መላሳይሽ ወጥኜ በአንድ ቀን እንዴት አድርጌው እንዲያጀብ አልተኛም ብዬሽ እኔ መኝታ አልወድም እና ይሄንን እዚያ አልጋው ትራስ ላይ ያደረገው ማዳበሪያ ኖሯል አሳሩ እንዳይረግፍበት ከተማ ምን አለዋል? ኧረ ከተማ ቀልብ ብለሽ ወደ ሀገርሽ ግቢ። እሱ ቢሆን ተወደደ ይከተልሽ። ዋ ከምን ተፍራቴ እንዲያማ ትንሽ ቀልየው እንዲህ አድርጋ ገብታ እንዲህ አድርጋ ወጣች ነው የምታደርጊሽ። ሊየው ሁሉንም አኗኗሩንም እስኪ አያያዙንም ለኛው ለከርፊን ሰጥቶ እዚያ ያለኝን መሬት አለኝ አይደል? እህሌን አመጣለሁ አምጥቼ ድል አድርጌ ልደግስና እነ ማንከስና ይቃሩ ጣርቻ ቅስሙ ይሰራል። እንደዚህ አድርጌ ብቻ ወስካርጓ ተደ ያለሽ ሰው ሁሉ ቅስሙ ይሰራል። ማይሄ ተው ቅስሪ ላይ ብሎ ቀንጫውን ቀንጫውን እንዳርበልኝ ዝም ብሎ ቀቀለሽ አለ ቀቀለሽ ይሄንን ነው የምወድ ያለ ቀቅጤና አንጠፍጥፈሽ በዘይትና በሽንኩርት ያስታወሰኝ አይ ሲሞር እንደው ሲሞር ታታንጂ እንደው አንዲ ነገር ፓስታው የምኑናት አይ እንዴት ይሆናል? እንደው ቅንጫው ምኑን ፓስታው መኮረኒ እሱ ነበረኝ ይወድ ነበር። ዋናው እሱ አይደለ ቀለው እንጀራ ይበላ ነበር። እንጀራ ይበላል ታሞ ማይደር በቃ ጣር ጭንቅ ነው። እንደው እዴሽ ነበር የምናይደር ሲያስበል እና ልጅ እንደዚያ ይሁን እንግዲህ ሲማር እሱ ስልክማ አትመችለት እንደው እሱማ አይደውልልሽ። አይ የሆነ ጊዜ እመጣለሁ ብሎ ነበረ። እዚህ አሁን አጀር ማረፊያ ምንም ሄሊኮፕተር ምንም መቀመጫ የለውም አገራችሁ አለ። አንድ ፎቅ ላይ ያርፍም እያሰበ ነው አሁን ፎቅ ላይ አርፎ ስለዚህ ወርዶ እንትን ማለት ነው። ፎቅስ ምን ታይ ነው ሀገር ላይ ምንም ፎቅ አለ ብለሽ ነው የረባ ተውኸኝ እድባጎች ናቸው። አይ ልብስ ነው ተው እሱን ተው እንጂ ተው ለራቅ እኮ እና አንተ ነው እሱማ ተው አንተ ውስጥ ልብስ ያለ እንድትመልሰው ማለት የራስህን ለብሰህ ዋ ውስጥ ልብስ የለብሰ እንዴ እሱ የሰውዬው ልብስ እንዲያትነካካ ራስው አታስከ የሰውዬ ምኝታው ላይ ቃጣሽ ወይ እንዴት ነው ነምልሽ? እንዴ የለም ይሄን ስሰፋ አደርኩ አልተኛሁም ማለት ይኸውልሽ እንግዲህ አንቺ ነገር ይኸውልሽ እኔ እንደዚያ ሰውዬ ቋጥረሽ ይዘሽኛን ጭምር እንዳታስቸግሪ ፊትስ ተባበርንሽ። እኔም ወልኩ ያጂ ተባበርንሽ። አሁን ማን ነው እንዲህ እየገላለጠ የሚሰጥልሽ? እኔ በአሁኑ ቢመጣ አንድ ባልዲ አላስተናግድ እሱ ያለ እንደውም ተበለው ላይ እንደውም እንትን አለ እንግዲህ የሞተ ነበር ነው እንዴ? ኧረ ይሞት ነው የኑም ያኩ አጭ ወሽናችን ምን ያልኩት የባጭምና ይብት ነገሩን አሳለ እንኳን ማታውን አሳለ ወይም አባት ነው ያልሽኝ ይኸውልሽ እናልኩ አብጓ አይደለም የራሱ ጆሮ የማያደርግኝ እንደዚህ እንደዚህ አሁን ልሽ እሱም ማታ እንዲህ ስልክ ተደወለ። አሁን እንትን አደረገው ስፒከር ላይ አደረገው
የሚሰማው ድምፅ ጨመረው ነው አሁንስ ጨመረው አሁን ሀይሉ አብጌ ማለት እንደው ልክ የተከራላ አብጌ ሆነ እዚህ ተራመድ ምትያራቱ ደወጥ አልነገረኝም የለም እንዲሁም እንደሌላም የለም ነው ብለዋል። ቦታውን መለቋለስ ነበር የሚያችን እንዲያት ዋላ ምንድነው እንዴት ነሽ ደህና ነሽ እንዴት ነሽ ስመኝ ይሻላል ያ ብጌረ ናፍቀኸኛል አሁን እኮ እመም ሌላ ባላገባች እና ታልወሰድከኝ እኔ አንተን ነው የምፈልግ ታሪክ ወይ አሁንማ ምን የመሰለች እናት አምጥቼልሽ እንዴት ያለች እናት አምጥቼልሻለሁ ልጅም አላት ወንድምም አለሽ እንግዲህ ዋላ ሪምባ ብለሽ ነው የምትኖሪ ነገ መጥቶስ እርምሽ አው ነገር ተላሽታለች አሁን ግን አሁን ታወቂያታለህ እኔን ስልክ ሰጠኝ አሁን ያንን ያለም ደህና ነሽ ደህና ነኝ እና እመጣለሁ አለ እኔ እንጂ ምን ችግር አለ ደግሞ ነይ ምንድነው ያለውን በልተን ያገኘነውን በልተን እናድራለን ስራ እንሰራለን ነይ አልኳት ነው የምልሽ አሁን ይኸውልሽ እሱ እኮ ጉዳዩ ምንድነው ልጅ ይዘሽ ገብተሻል እኔም ልጅ አመጣለሁ ነው አይ ጉድ እንዲያለ እንዲው ድርድር ስምምነት ያጋበጀ ነው መሰለኝ ወዲያ ያጋበጀ ነው እሱ ይቦሱን ታነሳለች አንተ ዝም በል ብርቁ ሙዚቃ ፊት የሚወራ ደግሞ ተዳራን እንዳትበትንበት ደህና ደግሞ ተሰበስበሽ ሲባል በአንተ ምክንያት የተዳር ዝም በል የተሰማው የታየው ሁሉ አይነገር ምስጥር አለ እንደዚህ እሺ መክሬ ይሄለ እና እኮ ይልሻል የባሻ በዚህ ፈስፈሳይ ይሄ አይደለም ይሄው ተበላሸኩ አንቺ ልጅ ያበልኩ ላይክ ወዲኝ ላይክ ወል እሱማ ገና አዲስ ሆኖ ነው ዝም ያለው እንጂ ተይው መሸፈ አለ አባቴን ይወታል እንግዲህ ያህል እና አባቱ ማለት ምን ነው ነው ማራው ቀረኝ እንጂ እናቴን ያገባ ሁሉም አባቴ ነው የሚባለው እንዴው ዝም ብሎ ምን ያርግ ምን ሁሉ የለመድሽውን ነገር እኔ እንደውም ዳቦ ደፍቼ ይዤ ልመጣ ብዬ መብራቱ ምን ልታስፈጭው ነው አይደል አረ ልጋግረው ብዬ እና መብራቱ ምን አገባ ማዋጃው እንትን ጨለመ በኩራዝ ነው ብዬ ጋዝጋዝ ይልብሻል አልኩ ኧረ ደግሞ እንዴት ሆኖ የማይሆን ሆነብኝ እንዴ ግድ የለሽ እኔም ቢበስና ታዩ ልጅ በሉ ያንቺ ምን ልማለ መብራቱ በሉ አታ እና እሱንማ እኔ ተበላው በሉ እንግዲህ እና ሰንብቱ ዞሮ ይጥላል ወይ ተነገ ወዲያ መሰፋፈሪያ ተሱ ተቀብዬ አይደለም የወንድ ልጅ አትያንቺ ሞልቶታል እዚያ ምን ነቀዝና ምስጥ የሚበላው ምን በይ እናቴ ነሽ እንግዲህ በይ ኧረ ተይው ተርሽ ልቅ አንድ ሁለት ቁና አመጣልሻለሁ ተይው ምን ያደርግልኝ ሳየው እኔ ኖርኩኝ አክስቴ ቤት ድሮ እናቴ ድሮ እንኳን እንዲህ በፊት እኔማ ምን ያክል እንደነበር እዚያ እናቴ ዋና ሲሞርጃለሁ ትልቅ ማለት ትንሽ እኮ ያው ነው የሚያሳየው ወረገረገው እንደ አብሮኝ የሚዘፍን እየመሰለኝ ዳረኛ ያስል ነበር የሚነሳሳም ነገር የለ ሰውዬው ጥንቁቅ ነው ጠንቃቃ ነው እማው ስትዩ ወሸማኪናን ስትዩ ዛሬ እዚህ አይውልም እዚያ ነው የሚውል ቤቱ ነው የሚውል ብሏል ማን ነው አንድ ቀን ምን አስቀጅም ነው ብሎ ደግሞ ሌላ ነው ሰው አባታው እንዴት ሆነ እናንተ እንዲሁ ስንት ተሸንግሎ ይገፋል በሉ አታልቅስ እመጣለሁ ነገ እሺ አሁን ምን ነው እነጀለከፍ ትናንት ነው ምን እንደ
ጫውታ ይያነሽ እኮ እያለ እነን መድል ቆቆለ መሰለሽ ጉድ ወላሂ ያርጎ ሄደህ ነው የምትይኝ? ያ እንዴት ነገር እንደው ሲጀመር እኮ ይኸውልሽ አመጣጡ ቁጭ ብዬ ቀዳሁት ግን አመጣጡ ደስ አላለኝም። አካሄዱም የማልወደው ልጅ መስልክ እኮ ነው። ደህና ሰው መስሎሽ ነው? አሁን እንደው ብቻሽን ጥሎሽ ሄደ። ብርቁ ነው። እሷስ እንደው ይሄ ጠፍቷል። አሁን እንደው አፍ ለከታታ ሊሆነችና ያጊዜ ደግሞ እሱ ምን ያውቃል? ምን ያውቃል ማለት እንዴት እናቱ ተው እንጂና ጉብል አይደል ናፍቀው ሰነበተች አይደል? ተው እንዲያስታው አንቺ ሲጀመር እንደው የማንንም ልጅ ያመጣሽ እዚህ ትቀልያለሽ። እንደው እኔ ደህና ያግዝሻል አረወሻል። ይሄ ግድ የለም እንደው ብርቁን እንደው በምንም አልቀየመውም። እኔ ሙት ብቻዬን ጉልበቴን ጥፍ አድርጌ ስተኛ እኮ አይዞሽ አለኝ እሱ እኮ አንድ ነበር። ኧረ ገረግ አቅፎኝ እንዴት ያለ ነገር መጣብኛ! እንዴት ያለ ነገር መጣብኛ! ምን ሊያረገ ነው? እንዴት ወራል ጀውሽ አሁን የደረሰ ልጅ ማስተኛት ተቀይ ነገር ነው እንዴ? አይ በዚህ መጣበት እንግዲህ አረ እንዴው ደግሞ ምን ያውቃል እሱ እናት የሰርፋውነት እንደለ እንት ሲመጣ የሚያውቀው አይደል? አታጩም ማሽ እኔ አይደለም አይተው ግዴን ዋ ግዴን ዙሮ እንኳን ሄደ እሷስ እንዴት ናት? ኧረ ተወኝማ እናቴ ያደለው እንዲህ ያለውን ይጥልለታል እናቴ በተሰናዳ እንዲህ በተጣዳ ቤት ይል ይገባል። ኧረ ቴሌቪዥኑ ፎቶውን ወንበሩ እና ደግሞ እንጀራ አይበላም እንደ ፈረንጅ ቀጮው ምን ማለት ነው? እውነት ሀቅ ተናገርኩ እና እንደ ተጣዳ ቤት በዚህ ብትገባ በዚህ ብትወጣ በዚህ ብትገባ ዝም ብሎ ምን የመሰለ ቆይና ታየዋለህ እንዴው ታየዋለህ ጥድት ያለ ቤት እኔ እንዴው ሲመስለኝ እንዴ አንድ ሀገር ገዢ ነው እንጂ አቤትማ እንጃ ጥሩንማ ተኛ በሌ መንገስቶት ነበር እሱማ ወይ እናቴ ፎቴው ወንበሩ እናቴ ደግሞ አንድ ሰፌድ ጀመርኩ ብላ ሌሊት እንደ ጎንተል ያረገይልን እንደው ዝም ጀምብር ብዬ ተነስቼ ብላ ምን የመሰለ ሰፌድ ጀምራል እንደ ልማዷ መቼም ያን ነገር አትወድም እኮ ሁሉ ነገር ምንድነው? አሁን እንግዲህ አብረሽ እዚሁ ተስያለሽ ዶ ጋር አብረሽ ትደረቢ ነው እንዴት ይሄን ያለ ነገር እንታነጭ እንዴት ነው ባሪ እንጀውቅሽ እንደዚህ የምትወል አንተ ደግሞ እንዴው ቅናትህ እንዴ ቅናት እኔ በዚህ ነው መቀና እንዴት ባልታወቀ ፈሳሰሱ ባልታወቀ ነገር ነው መቀና መልኩን ደግሞ መልኩ አሉ ደግሞ ብርቁሉ ሲነግረኝ ይሄን እኔ የሚያክል ብሎ እንዴት ያልሸበላ ነው አለ። ኧረ እኔማ እንዴው ባይጀውት ኖሮ ያገባችሁም ባል እንዲሁ ባየሁት የድሮ ባህሪሻውን ምንድን ነው በአመላበል ነው። ምን አልኩኝ አሁን እንዲሁ ምን የተቀየረ ምን አነሰኛ ታንተ ኧረ በዝጌ እንግዲህ ምን አነሰኝ ታንተ ኧረ ብርቁ እናት መጣ ምን ስል ተፈቃዱ ሩጭ መጣው ደና አታግንዱ ምንድነውና ዋ እሱንዱ ይቻለኛል ያበዱሽማ ከየትኛው ጋር ይስማማ ረጋ ተረሻበት ገና ለገና እንደው ለለቅኔ ሆነ እኮ ይኸውልህ ቅኔ እኮ ተናገረ ከየትኛው ልስማማ በላይ በይማ ተሎ በለሽ ከዘሬን አምጥልኝ እንጂ ከዘሬን አምጥልኝ ማጅ ምን ብሎ ነው አለ ብቻ ነው የምታድር ብሎ ጠመው ካጣርም ብሎ አንተ አብሬርተኛል እንዴ አተና እንዴት እናት ከራለ ያልተኛ ተማንገራ ልተኛለሉ ንውስ አተ ይሄ እንግዲህ እንኳን የማታ ስንት ነገር ታኔ ጋር አብራ የልምተኛ ተው እንጂ ዛዛሪ አጃብ እዚህ ግባ ብርቆየ ግባ ታኔ ጋር ትተኛለህ ተው አንቺ ጋር ይተኛ አግድል በል ስልኩን ደውልላትማ አበጀሽ ታስባለህ ብርቆ ስልኩ አለኝ እሱ ጋር አንተ እስቲ ደውልልኝማ መጣ እዚህ እንደመጣ ኸረት አብደልች አንቺ ደግሞ ምን አነሽ ወል ከመምጣት አንተ አረተወረቱ አረተወረ አራድርት አረዱ ስሞትልህ አረተው ይውል ትልቅ ልጅ ነው አያባሻ በዚያ አሉታኝ እዚያኛው መንደር ያቺ ማታ የምትገባባት ሴትዮ የለችም
በርቆ ያችን ባለፈው እንኳን ነገሩን አሳለሻ እየገዛልኝ እነሱ ሰፈር ምን አሉ መሰለህ? የእንጀራ ማትህና አባትና እንትን ምንድን ነው ያነዋል ውሽሟ ነው አሉ። ውሽሟ ቤት ሲመሽበት ስለሚያድር ነው እንጂ በርቆ ሻማ እሻ እንጂ ኖር አይደለም እንዴት አንቺ እንደው የሚገባበትም ታሳየኛለህ። አብሬ እኔም ሻይ እጠጣለሁ። እዚህ አይደል ምን ትገዢልኝ? ሻይ በዳቦ እዚያ ወስጄ የሚገባበትም ታሳየኛለህ። ማነው ስሟን አውቋታለሁ። ማናት? አንቺስ እዚህ ጠልቅተሽ ወይ ሄደሽ የማትነግሪያት እንዴት ነው እንደሚያደርገው? እሺ ንገራት ስሟንማ። አዎ ስሟን ንገር። ያቺ እኮ ነው በየትኛው የዚህ መንደር አይደለም ያኛው መንደር ያለ አይደል? ያኛው ከዚያኛው እንደዚህ ያሉ ተረንጎን ነው ጠፍቶሽ ማንቺ ተረንጎን ሰለስተና ለትይዤሻል አልኩም እንዴት ተረንጎናት ይዤሻል አልኩም እንዴት ሰለስተና ታውቂው አይደል እንዴት አጓኳት እቺስ አገር ጨራሽ ሆነ እንግዲህ ተከትሎኝ ምን በመጣ ቅድም አስቀረሽው እንደው ዝም ብሎ በመጣ ነው። ይሄን ደጅን ተወዱታላችሁ ነፍሳችን ነው ይሄ ብርሃን ይመስላል። በርቆ ቋንጣ ይሄን ያጣ ይሄን ለምዶ ምንድን ነው? ቆይ ምን አድርገሽ ነው ደጎለብሽ? ሄሎ አቤት ኧረ አሁን ነው የወጣው እዚህ መንገር እስሞትማ እኔንም ደውሉልኝ እንድትደውሉልኝ አሁን ነው የወጣው ስማ እዚህ መንገር ነኝ ያለው መጥቶ እንዴት ነው አሁን አዳሪ ነኝ እቤት ነው እዚያ ስራው የሚያድሩ እሺ እኔም እንደሱ ምንድን ነው የሚልሽ ናቸው? አይ ላቢልኝ ብርቁ ታውቋለህ አይደል? አውቋት እኔም እንደርሰዋ አንቱ ምትይ እንዴት ነው? ጨነቀኝ አሁን እኮ ወንበሩ አንቱ እንዴት ነው የምትይ? ሰው ነው ፍቅር አይደለም ያፈር ልብላ እኛ ነን ብቻ እኔ አላውቅበትም ብርቁ እንደ ብርቁ ያለ ሙና ልጅ እንደ ብርቁ ያለ ሙና ልጅ እንደው ደህና ናችሁ እና ሰላም ናችሁ? ይሄ ሁሉ ባለ ያግብቼ እንደው ገና አዲስ ሆነው አሁን እኮ ለምን ነው እግርሽ እንዴት እናቴ አፈር ልሆንልሽ እንዲህ ያለ እንጀራ የተሞናጀለ እንጀራ እናቴ ወዲያ እኔም እርግጥ
ሙሰርጌ ነው እና እስታቸው አንድ ጊዜ ስጎርስ እኔ አንድ ጊዜ ስጎርስ በበርበሬ ዶሮ ታረድበት ቤት በበርበሬ የበላሽ እንግዲህ አጀረው እኮ እንደታረደ አይኖር ምንም የለንም እኮ ወንድሜ ወንድሜ እናቴ ልጅ ነው። በቃ እንዲያ እየተባለ ነው እባክሽ ህብረተሰባችን የተላለቀ ወንድሜ እናቴ ልጅ አልፎ ቤተኛ እርምሽ እንደምንም ይስተናል ግን አይደለም የሌለ ማቁ ነው አብራይሊው ብርቁ የሚተኛ እሱ መሀል እያደረግን ኧረ አይደለም አያባሻ ሲመጣ እንግዲያስ እዚያኛው ወንበሩ ላይ እንኳን መታስተኝ እንትና ሰርፋው አይበቃም ማለት ሰፋ ያልና የለም ሁለታችን አፈር ልብላለህ ከረሚላ እንድገዛ ከረሚላ ወይ ጉድ መጠመጥ ኧረ ተይው እኔ ዛሬ ሲያመር አያባሻም ወስደኝስ ነበር አያባሻው ይገር ወሰደ አሁን የለም እዚያ የለም አሁን እንተሎ ሰራተኛ ነው። ቀንም ቤትም ነው ስራው ቤት የማይገኝ ተበለው ላይ እንደው እኔ ምን እንዴት ስንሰራኛ እናውቃታለን። ቀን ከሌት የምትሰራ ራሴን ለማሸነፍ ነው አይደል? እንዴት ነው ለሊትስ ቀንስ እንዴት ነው እንዴት ሆኖ ነው ወይ ብለህ ራሴን ለማሸነፍ ነው ልክ ነው እንጂ አንቺ እንዴት እየተሞናሞነ ይምጣለት እንዴት ስራው እኮ ነው ዋናው። እና መቼም ግን ሲገባ ሲወጣ ያየሽበት ስራ እርምሽ የሚነካ አይመስልም። እኔ የሃይምሮ ስራ የውስጥ ደዌ ስራ ደዌ ውስጥ የውስጥ የማይሰራ ይሆናል እንጂ አንቺ መለግሽ ገና ተመራማሪ የሰራ ይሆናል እንጂ እናት የስራውን ተመራማሪ ነኝ ሞክሪ እውነቴን ነው ሞክሪው ውስጥ ደዌውን እነምልሽ ያ ወጭ እንደው አንድ እኔ ጤነኛ ነኝ። የሚገርምሽ ነገር ታመት አንድ ጊዜ ብቻ ጉንፋን እንደው ብቻ መች ሞከርሽ ጤነኛ ነኝ። እህትሽ እንደው እኔም ትንሽ እንደ ሂጅ አይቻቸው ምን እመጣለሁ። ሰዓቱ ደረሰች። እዚያች ማይቻቸው ልምጣ። የሌለው አይደለም በያበጀሽ እሺ ምን አብሬ በዛሬ ረህዱን ብለስ እየተከተልሽ ዘላለምሽን እንዴት ትገፊው ነው? እንዴት ግድ የለም ይሄን ጋቢ እኔ የገዛሁለት ጋቢውን አቻበጅ ልፍ ሲል እልፍ ይገኛል። ያሞኝ ነው ሞትን ይመኛል ነው መመረቱ ምግባራቸው እናቴ እንደውም ልረድላት ነበር የሚል አንቺ ታላርኩ አሁን ዛሬ እጃለኝ እኮ ነው ምርጥ ይለኛል እንዲያለ ወደዛ ሰው ዘጋሊ በላቸው እናቴ ያለ ነበር ሆናቸው እንትን ናቸው ማንኪት ናቸው እንዴ ሀብቶ ተይው ይዛቃል አንቺ አገባብሽን አሳመኝ ነው ይዋሽ አንቺ በሆድሽ እስቲ አትታለኝ ምን በሆድ ይታደጋለሁ እኔማ ቀደምን እንዴንሽ እንዴ አሁን ገቡ ምን ማን በጀበጀንም በእጅ አይደል ሁሉ ነገር ተፈለኩ ብዙ ለምጃለሁ አሁን ወልሽ ምንም እሺ እንትን ትበይበታለሽ ማሻ ቢበት ይልሽ በርቋ አረናልን ታው አታድብሽ ዛሬና አመሉት ምን ሆንክ እስቲ አስበላልኩኝ እንደዚህ ያለ እሷ ማታው ነው ሳለ ነገ እንኳን ማታው ነው ሳለ
ሰውዬ ሰው ነው አውሬ ነው ብዬ ጅብ ነው ምንድን አድርገው አራተኛም ብሎ እንኳን አንተ ወደዛ ስትሄጂ የነበረ እንደዚህ የለም። ዛሬ ስፌቴን ቆርጬ የማድርበት ቀን ነው ዛሬ። ኧረ ደግሞ ለስፌት ብለሽ አንቺ ስትጆርቴን መቋጠርሽን ተይ ነው የምልሽ። የለም እንደዚያ ውል የለኝም። ዋ ስፌት ልቁረጣ ምን አለ ጥሙን ብትቆርጭለት ይልቀስ። በእንደዚያ ፊርማም የለኝ። ተባለ ለሽሮ መቀመጫ ነው ለበርበሬ ሊያደርግሽ ግዲያ ምን እንድታጥቢለት ነው ይወጭቅሽ። እኔ በእንደዚያ ተሆነ ነገውን ያጣራል። እሞች ማንም ባያገባሽ በቃሽ መለያየትሽ ነው አስወጥቶ የሰድሽ እንጂ አሁን እንግዲህ የሰውዬው ፊት አያይም ብርቁን ሄጃለሁ። በቃ ተይው ወሳ ቀን ይቀመጥ እዚያ የምትሸኝበት ጋር ሸኝ። ጥምሽንም አልቆርጥ ብለሻል፣ የእሱንም አትቆርጭ። ስፌትሽን ቆረጭ። ተስፋ ቆርጥልሻለሽ። ደግሞ አለች እንደ ድሮ አትይም ምንም ስለማላጭረው ነው ጥሩ አይደል? እንደውም ሞች ምንም በቃ እና ምን አባሽ ብትሆኝ ነው እንግዲህ እሞች አላጭረውና እና አሽከርነት ነው የገባሽ ወይስ ንግስትነት ነው? እዚያ ቁጭ አድርጎ እግርሽን እያጣጠበ የሚያስቀምጥ ያንን ወዷ ተፈለገ እንት በቃ እኔ ነገር በርበሬ እንደው የማያስፈልግሽ አንቺ መቼም አትሞቂ በረዶ እኛን ተሙቀታችን እዚያው መጥረሚያ እናንተ ማና አይደርስሽ ናችሁ። አንተ ነገ ማግኘት እስኪ ሰንዲት መጣ አይበስም ወራጃ የሙን እንደው ዋ እና እንዴት ፊት አይነሳ በልቶ አሽጋ ይዛህ አንተ ስላለህ ነው ብሎ ነው እንጂ ሴት ግት በላዩ ጠበል ነው የሚያስፈልጋት ተባለ በፊት እሞች በእንግስት ባላግብቶ ሱሪያው ሳሉ አትቀመጡበት አይባልም። ባላግብት አትነገኝም ወግች ልጋጃት ከዚያኛው ውሽማችን ግን አያ እዚሻል እናቴ የሰድበኝም ይሻለኛል። እሱ አያስፈራራኝም። ኧረ ያበጅሽ ስለጉር ነው ለታምር ነው እናንተ። ኧረ አጀብ ነው እናንተ ጀረድል እንግዲህ ያጋበዝ እዚያች ሻይ ቤቱ ይሁን ተረስጋ ይጅዝ ያት እንጂ ተረስጋ ሻይ ወጣይ ምናምን ታል አቃጠይ ታዲያ ሻይ ይገዛል ልጅ እሱ ሞዴል ላይ ያስቀመጥኩት ብር አለና ያዘውና እንደደልናል። አታንጂ እንጂ ምን ይላታል እዚያ ሲሄድ ምን አላት መሰለሽ ነገውኖ ሳለ ምሽማች ለልጁ አንተ ዘጮ ዳቦን ሻይ ያለ አላስ አረቂ ለበቀል አይደለም አረቂ በፎከት አርጉ እስኪያለና አላት ምን ወደዚህ በደቡብ ኋላ ምን አለ መሰለሽ በልብር እኮ ብላና ጠጣና ወደ ቤት እናትን አይተሃል አያበሴ ሳዳራቸው አላየሁትም። የት አባህ ከርመህ ነው ዛሬ የምትነግረው? አሁን ሳይው ፍክ አላለኝም መሰለሽ ፎከተ ይወጣ ፎከታ አንተ ፍክ ናግባ ትርስ ግባ